ፕሮጀክት መንገድ የምታስቧቸው የተወሰኑ ነጥቦች ላንሳላችሁ። በፕሮጀክት ቀርጻችሁ የምትሰሯቸው የመሶብ አገልግሎት በፕሮጀክት ቅረጹት። የገጠር ኮሪደር በፕሮጀክት መንፈስ ቅረጹና በዛ ሄዱበት። የአንድ ከተማ አንድ ፕሮጀክት አሁን ተጨማሪ በፕሮጀክት መቀረጽ አለበት። የከተማ ኮሪደር በፕሮጀክት ቀርጻችሁ ነው መሄድ ያለባችሁ። ሌላው ተጨማሪ ዛሬ ማነሳላችሁ የግብርና ቢሮ ፕሮጀክት ቀርጾ የሚሰራው የእርሻ መሳሪያዎች አቅርቦት። የእርሻ መሳሪያዎች አቅርቦት አንድ ባለፈው የተሞከረ ፕሮጀክት አለ። እሱን ሙሉ ፕሮጀክት አድርገነው ከታህሳስ ጀምረን ለአርሶ አደሩ የእርሻ መሳሪያ ማቅረብ መቻል አለብን። አነስተኛ የእርሻ መሳሪያዎች ከትራክተር እስከ እርሻ መሳሪያዎች በደንብ ከሰራን በዚህ አመት እስከ 300 ትራክተር ማቅረብ እንችላለን። ይሄን ከህብረት ስራ ማህበራት ጋር ማያያዝ ነው። ከብድር ተቋማት ጋር ማያያዝ ነው። ይሄ በደንብ ማስታወሻ ይዛችሁ ቀርጻችሁ አቅርቡልን፣ እንዋይበታለን። ሌላ ለወጣቶች የእርሻ መሳሪያ አቅርቦት፣ ለወጣቶች የእርሻ መሳሪያ አቅርቦት አጠቃላይ ነው ያልኩት። ለወጣቶች ብቻ ደግሞ ፕሮጀክት እንቀርጻለን። ወጣት ቢሮ ያዙት በደንብ አድርጋችሁ። ስንት አርሶ አደር ወጣት አላችሁ? ለዩ። ምን አይነት መሳሪያ ነው የሚያስፈልጋቸው? ለዩ፣ ቅረጹና አቅርቡልን። ይሄን ፋሲሊቴት የሚያደርግ አካል ጋር እየተነጋገርን ያለ ነው። በብድር በጣም ትንንሽ አሉ፣ በእጅ የሚያዙ በሬ የማያስፈልጋቸው ጎትታቸው የምትሄድ ማረሻዎች፣ እየገፋቸው የምትሄድ ማረሻዎች፣ በአንድ ሰዓት በሁለት ሰዓት ብዙ ማሳ የምታርስበት ዋጋቸው ተመጣጣኝ የሆነ ይሄን በፕሮጀክት ሰርታችሁ አቅርቡ። ሌላው ለቀርከሃ መትከያ የሚሆን ቦታ ሁላችሁም አዘጋጁ። ቀርከሃ የሚፈልገው ዋናው እርሻ ቦታ አይደለም። ይሄ የተበላሹ ገደሎች አሉ አይደለም? በየቦታ ቦታ አዘጋጁና ስጡን። ፕሮጀክት እያዘጋጀን ያለ ነው። ሁለት ነገር ይጠቅማል። ቀርከሃው መጥቶ የሚተክሉልን ሰዎች ፕሮጀክቱን ሰርተው ተክለው አጽድቀው ምናምን ነው የሚሄዱት። ምክንያቱም ቀርከሃ አንዱ ባህሪው ምንድነው? ካርበንን ወይም አየር ላይ ያለውን ነገር የመቆጣጠር ባህሪ ያለው። ከሱ ሌላ ኢንቨስትመንት እናገኛለን ብዙ ቀርከሃ ቢኖረን። ሁለተኛ ቀርከሃው ደግሞ ለእንትን ሲደርስ ደግሞ ማቴሪያሉን እንጠቀምበታለን። ብዙ ቀርከሃ ደግሞ ቢኖረን ደግሞ ከቀርከሃ የሚወጣ ደግሞ ነዳጅ አለ። ቾፕ ተደርጎ ተቀረጣጥፎ በኢንዱስትሪ ውስጥ አልፈው የሚወጣ አለ። ስለዚህ አንድ ፕሮጀክት አድርገን ነው የምንይዘው። ይሄን ፕሮጀክት እናንተ ቦታ አዘጋጁ፣ የኛ አማካሪዎች ፕላን አዘጋጁበት እና ይሄ በየቦታው የገጠጠ መሬት፣ ገደል የሆነ መሬት፣ ሰው የማይገባበት መሬት እሱን ብንተክል መሬቱ ያገግማል፣ የአካባቢው አየር ጥሩ ይሆናል። አዘ ሴም ታይም ደግሞ ኢኮኖሚካል የሆነ ቫልዩ ያለው ነገር እናገኛለን። ይሄ በቅርብ ጊዜ ካቀረባችሁልን ፕሮጀክቱንም ለማምጣት እየተዘጋጀን ያለ ነው። ሌላው የካዳስተር ፕሮጀክት በፕሮጀክት መንገድ ነው መቀረጽ ያለበት። ካዳስተር ፕሮጀክት ቅረጹለት። እያንዳንዱ ቦታ ነው የሚቀረጸው፣ ወደኛ ጋር አይመጣም። ስራና ከተማ ልማት ዋና ለካዳስተር የሚሆኑ የፕሮጀክት መቅረጫ ቱልስ አሉ አይደለም? እነሱን ታወርዳላችሁ፣ በፕሮጀክት ቀርጻችሁ ፕሮጀክት ጨረሱት። እሱ ራሱ እንደተባለው ገቢ ይዞ ይመጣል። ሌሎች ጉዳዮች ከመሬት ጋር ከህገወጥ ግንባታ ረጅም ጊዜ የቆዩ ቦታዎች እሱ ፖለቲካል ውሳኔ ይፈልጋል። ወደፊት እናየዋለን፣ በቅርብ ጊዜ እናየዋለን። ግን ካዳስተር መስራት እሱ ላይ መረባረብ እጅግ በጣም ለውጥ ያመጣል በስራችን።